ሰላም የሌማት ቤተሰቦች እንዴት ናችሁ? ዛሬ ወደ ለእናንተ ሊጠቅም የሚችልና አዲስ ዩቲዩብ ቻናል ለመጀመር ላሰባችሁ በሙሉ ሊጠቅማችሁ የሚችል ሀሳቦችን ይዤላችሁ መጥቻለሁ። ወደ ቪዲዮ ከመግባታችን በፊት ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋብዛችኋለሁኝ። እንደዚሁም ደግሞ ቪዲዮውን ከማየታችሁ በፊት በእርግጠኝነት ደስ የሚልና ለእናንተ ሊጠቅማችሁ የሚችል ቪዲዮ ስለሆነ ላይክ አድርጋችሁት እንድትጀምሩ ከወዲሁ ጋበዝኳችሁ። ሼር ማድረግ የምትችሉም ሰዎች ቪዲዮውን ሼር አድርጉት። ወደ ቪዲዮው እንግባ። 10 ዩቲዩብ ከመጀመራችን በፊት ልናውቃቸው የሚገቡ ነገሮች በሚል ወደ እናንተ ሄጃለሁ። ወደ ቪዲዮው እንለፍ። የመጀመሪያው ዩቲዩብ ከመጀመራችን በፊት ማወቅ ያለብን ነገር ለምን የሚለውን ዓላማ መለየት ነው። ዩቲዩብ ብዙ ውጣ ውረድ ያለው መንገድ ነው። ስሜታችን ወይም ፓሽናችን ከሌለበት ሰብስክራይበሮቻችን በፍጥነት ካልጨመሩልን ተስፋ ያስቆርጠናል። ስለዚህ ተስፋ ላለመቁረጥ ስንል ለምን ዩቲዩብ እንጀምራለን የሚለውን ነገር ቀድመን ማወቅ ይኖርብናል። የገንዘብ ጥባት ብቻ ከሆነ ዩቲዩብ ክፍያ እስከሚጀምር ረጅም ጊዜ ሊወስድ ስለሚችል ዓላማችን ገንዘብ ብቻ ከሆነ ቶሎ ተስፋ እንቆርጣለን፣ እንዝላለን። ስለዚህ ገንዘብን ብቻ ብለን ዩቲዩብ ባንጀምር መልካም ነው። መፍትሄ ሰጭ መሆን ይኖርብናል። ሰዎችን የምናዝናናበት፣ የምናስተምርበት ወይም ችግር የምንፈታበት መንገድ ካለን ስኬታማ ልንሆን ግድ ይላል። ስለዚህ ለምን የሚለውን መንገድ ማወቅና ዩቲዩብ ከመጀመራችን በፊት ይህንን ነገር ማሳካትና መጀመራችንን ምክንያታችንን ማወቅ ይኖርብናል። ሌላኛው ደግሞ ትክክለኛው የትኩረት አቅጣጫ ወይም ደግሞ ኒችን መምረጥ ይኖርብናል። ሁሉንም ሰው አስደስታለሁ ማለት በፍጹም አይቻልም። ይህንን አደርጋለሁ የሚል ቻናል ማንንም አያስደስትም። ጠባብ ትኩረት ወይም ደግሞ ስፔሲፊክ የሆነ ኒች ሊኖረን ይገባል። ለምሳሌ ስለ ምግብ ከማለታችን ይልቅ ስለ ጤናማ የሀበሻ ምግቦች ብለን ብንነሳ የተሻለ ታዋቂ የመሆን እድል ይኖረናል። ሰፊ ነው። ስለ ምግብ ማለት በጣም ሰፊ ስለሚሆን ማለት ነው። ነገር ግን የሀበሻ ምግቦች ብለን ካልን ደግሞ ጠበብ ያለ ኒች ይሆናል ማለት ነው። እና ሌላኛው ተወዳዳሪነት ነው። እዚሁ ላይ ማለት ነው የሁለተኛው ላይ ነው ያለነው። ተወዳዳሪነት ይኖረናል ማለት ነው። የምንመርጠው ርዕስ እኛ የምናውቀውና የምንወደው ሊሆን ይገባል። ለረጅም ጊዜ ያለ መሰልቸት ማውራት የምንችልበት ርዕስ ይዘን ከመጣን ተወዳዳሪነት ሊኖር ስለሚችል ይህኛው ወደ ዩቲዩብ በደንብ ሊያመጣን ይችላል። ሶስተኛውና ልናውቅ የሚገባን ርዕስ ደግሞ ጥራት ሊኖረን ይገባል። ወይም ደግሞ ጥራት ከብዛት ብለን ኳሊቲ ኦቨር ኳንቲቲ ብለን ልንነሳ ይገባል ማለት ነው። በየቀኑ መጥፎ ቪዲዮዎችን ከመልቀቅ ይልቅ በሳምንት አንድ ጥራት ያለውን ቪዲዮ መልቀቅ የተሻለ ነው። ሌላኛው ደግሞ እዚሁ ላይ በሶስተኛነት እያየነው ካለነው ርዕስ ላይ ታሪክ አነጋገራችን ወይም ደግሞ ስቶሪ ቴሊንጋችን ቪዲዮአችን በመጀመሪያ ላይ ሰውን መሳብ፣ ሁለተኛው ላይ ወይም ደግሞ መሃል ላይ መረጃ መስጠት ይኖርበታል ማለት ነው። መጨረሻ ላይ ደግሞ ቀጣይ ምን እንደሚጠብቁ ማሳወቅ ሊኖርበት ይገባል። አሁንም እዚሁ ላይ በሶስተኛችን ርዕስ ውስጥ ደግሞ ያለው ኤዲቲንግ ነው። ኤዲቲንግ አስፈላጊ የሆነና በቪዲዮአችን በማንኛውም ነገር ልናስተላልፈው የፈለግነውን ነገር የምናመጣበት ነው። አላስፈላጊ የሆኑ ዝምታዎች፣ ስህተቶች፣ የሚጎረብጡ ድምጾች በኤዲቲንግ ማስወገድ የተመልካችን ትኩረት ለመጠበቅ ይረዳናል። አራተኛው ልናውቀው የሚገባው ነገር ደግሞ የድምፅ ጥራት ወይም ደግሞ ኦዲዮ ኳሊቲ ነው። ሰዎች የቪዲዮ ምስል ጥራት ቢጎድል ለምሳሌ 720 ቢሆን ይታገሳሉ። ነገር ግን ድምፁ የሚረብሽ ንፋስ ያለበት ወይም ደግሞ የማይሰማ ከሆነ ወዲያው ጥለውን ይወጣሉ። ስለዚህ ውድ ማይኮችን መግዛት ካልቻል ስልካችን ኤርፎን እንደ ማይክ መጠቀምና ጸጥ ያለ ክፍል ውስጥ ቆመን ቪዲዮአችንን መቅዳት ይኖርብናል ማለት ነው። ድምጻችን በነፃ ሶፍትዌሮችም እንደ አዶቢ ፖድካስት ኤአይ ማጥራትም እንችላለን። እነዚህን ነገሮች በመጠቀም የድምፅ ጉዳይን ማስተካከል ይኖርብናል ማለት ነው። ሌላው ደግሞ በአምስተኛ ደረጃ ልናየው የምንወደው ወጥነት ወይም ደግሞ ኮንሲስተንሲ ነው። የዩቲዩብ አልጎሪዝም በቋሚነት ቪዲዮዎችን የሚለቁ ሰዎችን ይወዳል። ዩቲዩብ እንደምታውቁት በተከታታይ ቪዲዮዎችን የሚለቁ ሰዎች ቪዲዮአቸውን ቫይራል የማውጣት ሁኔታ ብዙ ጊዜ ይኖራል። ስለዚህ ፕሮግራም ሊኖረን ይገባል ማለት ነው። ምናልባትም በሳምንት አንድ ቀን የምንለቅ ከሆነ ያንን ቀን ሁሌ ቪዲዮአችን የምንለቅበትን ሰዓት ማወቅ ይኖርብናል። ተመልካቾቻችንም ያን ሰዓት በደንብ አውቀው እንዲጠብቁን ያደርገናል። ይህ ታማኝነትን ይገነባል። ስለዚህ በሳምንት አንድ ቪዲዮ የምንለቅ ከሆነ ሁሌ በሳምንት ያን ቪዲዮ መልቀቅ ይኖርብናል። እንግዲህ አንተ እያደረግከው ነው ወይ ካላችሁኝ በፍጹም እያደረግኩት አይደለም፣ ግን ወደፊት ለማድረግ እሞክራለሁ ማለት ነው። ሌላኛው ስድስተኛው ነገር ማወቅ ያለብን ነገር ደግሞ የቅጂ መብቶችና ህጎችን ማወቅ ነው። ኮፒራይት እነዚህ ኮፒራይት ጋይድላይን የምንላቸውን ነገሮች በደንብ መለየት ይኖርብናል ማለት ነው። ይህ የብዙ ቻናሎችን መዘጋት እንደ ምክንያት እየሆነ ስለሆነ
እኔም ከዚህ ጋር ተያይዞ ብዙ ነገሮች ደርሰውብኝ ስለማቅ ሙዚቃ፣ የታዋቂ ሰዎች ዘፈኖች፣ የሙዚቃ ቪዲዮዎች ከጀርባ የምንጠቀምባቸውን ነገሮች ይህንን ጥንቃቄ ማድረግ ይኖርብናል። በዩቲዩብ የምንጠቀምባቸው ድምጾች ካሉም ከዩቲዩብ ላይብራሪ ላይ ወስደን በነፃ ሙዚቃዎችን መጠቀም እንችላለን። የምስል መብቶችን በተመለከተ ግን የሌላ ዩቲዩበር ቪዲዮዎችን ቆርጠን ስንጠቀም ጥንቃቄ ማድረግ ይኖርብናል። ያለ ፍቃድ መጠቀም ኮፒራይት ስትራይክ ሊያስከትልብን ይችላል። ስለዚህ ኮፒራይት ስትራይክ እንዳይላክብን ከፈለግን በራሳችን ነገር ብቻ መጠቀም ይኖርብናል ማለት ነው። ሌላኛው ሰባተኛው ማወቅ ያለብን ነገር ተምኔል እና ርዕስና ወይም ደግሞ ታይትል የምንለው ነገር ነው። እነዚህ የቪዲዮአችን በሮች ናቸው፣ መግቢያዎች ናቸው። ማንም ሰው ከላይ አይቶ ነው ሊገባልን የሚችለው። ያ ማለት በሩ ካላማረ ማንም አይገባም። እንግዲህ በኢትዮጵያውያን አባባል ከፍትፍቱ ፊቱ የሚባል ነገር አለ። ያንን መሰረት በማድረግ ተምኔላችን ምስሉ ግልጽ፣ ቀለሙ ጎልቶ የሚታይና በስልክ ስክሪን ላይ የሚነበብ መሆን አለበት። ስለዚህ ይህንን ካደረግን ሰው ዘው ብሎ ይገባል ማለት ነው። ታይትልን በተመለከተ ደግሞ ተመልካቹ የሚፈልገውን ቃል በቃል ወይም ኪወርዱን ማካተት ይኖርበታል። ለምሳሌ እንዴት ዩቲዩብ መጀመር ይቻላል የሚለውን ርዕስ የኔ አዲስ ቪዲዮ ከሚል ርዕስ በተሻለ በሰርች ሊገኝ ይችላል። ስለዚህ ሰርቸብል የሆኑ ኮንተንቶችን ወይም ደግሞ ርዕሶችን ልንጠቀም ይገባል ማለት ነው። ስምንተኛ ማወቅ ያለብን ጉዳይ ደግሞ ተሳትፎ ወይም ኢንጌጅመንት እንለዋለን። ኢንጌጅመንት እንግዲህ ለምን ይጠቅማል ብላችሁ ስታስቡ ዩቲዩብ ማህበራዊ ሚዲያ መሆኑን ልናስታውስ ይገባል። እዚህ ላይ እንግዲህ ጥያቄ ጠይቀን በቪዲዮአችን መሃል እናንተስ ምን ታስባላችሁ ኮሜንት ላይ ጻፉልኝ በማለት ተመልካቾችን ማሳተፍ ይኖርብናል። ተመልካቾቻችን ደግሞ ያንን ነገር በሚያዩበት ሰዓት እነሱም በመሳተፍ መልሶች ሊመልሱ ይችላሉ። ያላቸውን አስተያየቶችም ሊሰጡ ይችላሉ። መልሳቸውን መስጠት ይኖርባቸዋል። መጀመሪያ አካባቢ የሚመጡ ኮሜንቶችን በሙሉ ለመመለስ መሞከር ይኖርብናል። ይሄኛው እንግዲህ ኢንጌጅመንታችን እየጨመረ ይሄዳል ማለት ነው። የደጋፊዎቻችንን ቁጥር በፍጥነት እንዲጨምር ያደርገዋል ማለት ነው። ዘጠነኛ ልናውቅ የሚገባው ነገር የዩቲዩብ ህጎችን ነው። የዩቲዩብ ህጎች ኮሚኒቲ ጋይድላይን በመባል ይታወቃሉ። እነዚህ ከቅጅ መብት በተጨማሪ ዩቲዩብ ማህበራዊ ህጎች ይኖሩታል። የዩቲዩብ ማህበረሰብ ህጎች ወይም ኮሚኒቲ ጋይድላይን ብለን እንጠራቸዋለን ማለት ነው። አደገኛ ድርጊቶችን፣ ወሲባዊ ይዘቶችን፣ የጥላቻ ንግግሮችና ሰዎችን የሚያንቋሽሹ ቪዲዮዎችን መልቀቅ በፍጹም አይቻልም። ቻናላችን ሊዘጋብን ይችላል ወይም ደግሞ ሞኔታይዝ እንዳይሆን ወይም ገቢ እንዳናገኝ ዲሞኔታይዝ እንዲሆን አሊያም ሙሉ በሙሉ እንዲታገድ ባን እንዲደረግ ሊያደርግ ይችላል ማለት ነው። ሌላኛውና የመጨረሻው አስረኛው ትንታኔን መረዳት ወይም ደግሞ ዩቲዩብ አናላይቲክሳችንን በየጊዜው ማየትና ማወቅ ይኖርብናል ማለት ነው። ቪዲዮ ከለቀቅን በኋላ ውጤቱን መመርመር ይኖርብናል። ምን አይነት ነገር እየሄደ ነው ያለው? ቪዲዮአችን እንዴት እየታየ ነው ያለው? ምን አይነት ኮሜንቶች አሉን? ስንት ላይክ አለን? የሚሉትን ነገሮች አናሊቲካሊ በደንብ ማየት ይኖርብናል ማለት ነው። ዎች ታይማችን ምን ያክል ነው? ሰዎች ቪዲዮአችንን እስከ ስንት ደቂቃ እያዩት ነው? መሀል ላይ የሚወጡ ከሆነ ለምን እንደሚወጡም መጠየቅና ማወቅ ይኖርብናል ማለት ነው። ሲቲአር የሚባል ነገር አለ። ምናልባት እናንተ ላታውቁ ትችላላችሁ፣ አዲስ የምትጀምሩ ካላችሁ ማለት ነው። የቆያችሁ ሰዎች ደግሞ ሲቲአር ወይም ደግሞ ክሊክ ስሮ ሬት የሚባል አለ። ከ1000 ሰው ስንት ሰው ቪዲዮውን ተጭኖታል ወይም ደግሞ ክሊክ አድርጎታል ብለን የምናውቅበት መንገድ ነው። ይህ ዝቅተኛ ከሆነ ተምኔላችን ወይም ታይትላችንን መቀየር ሊኖርብን ይገባል ማለት ነው። ለጀማሪ እንግዲህ አንድ ጠቃሚ ምክር ልምከራችሁ። ብዙ ሰዎች ጥሩ ካሜራ ስገዛ ጀምራለሁ ይላሉ። እውነታው ግን እየሰራን የምንማረውና የምንቀይረው የመጀመሪያዎቹን 20 ወይም 30 ቪዲዮዎቻችን ላይ መቹ ይችላሉና እነዚህ ቪዲዮዎች ደግሞ እነሱ ለስኬት መሰላሎቻችን ናቸው። እነዚህ የማይመቹ ቪዲዮዎቻችን ማለት ነው። ዩቲዩብ ሲኖረን የምንጀምረው አይደለም ሳይኖረንም ጭምር እንጂ። እንዳጠቃላይ እንግዲህ ዛሬ ዩቲዩብ ለመጀመር የሚያስፈልጉን ነገሮች ምን ናቸው፣ ከመጀመራችን በፊት ማወቅ ያለብን ነገሮች ምንድን ናቸው የሚለውን ዘርዘር አድርጌ ተመልክተናል። አብራችሁ ስለቆያችሁ እጅጉን አመሰገንኩ። ቻናሌን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እጋብዛችኋለሁኝ። ይህንን ቪዲዮ እስከ መጨረሻው ስላያችሁ እጅጉን አመሰገንኩ። ቀጣይ በሌላ ቪዲዮ ተመልሰን እንገናኛለን። እስከዛው ድረስ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።